የኢትዮጵያ ሀገራዊ ምክክር ኮሚሽን ዋናው መርህ የተግባባች ሀገርን መፍጠር ነው። ከመሳሪያ ይልቅ መሳሪያን አስቀምጦ ተነጋግሮና ተደማምጦ እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ ወይም ደግሞ ላለመግባባት ባደረሱን ሀገራዊ ጉዳዮች ላይ ተነጋግሮ መግባባት ላይ መድረስ ነው። ይሄ የሀገራዊ ምክክር ከዚህ የበለጠ መፍትሄ አለን ብለን አንገምትም። ምክንያቱም ሰው ሲመካከር ለችግሮቹ መፍትሄ ሆኖ ወደ መሃለኛው ይመጣል ብለን ስለምናስብ ይሄ ተሳትፎ እንደ ሲቪል ማህበረሰብ ድርጅት ብቻ ሳይሆን ማንኛውም ኢትዮጵያ ዜጋና ሌሎችም አካላት ከፍተኛ ተሳትፎ እንዲያደርጉ ንቁ ተሳትፎ እንዲያደርጉ ጥሪ እናደርጋለን። ይህን ታሪካዊ አጋጣሚ በአግባቡ በመጠቀም የሀገራችንን ችግሮች በመፍታት የሰላም ጎዳና ላይ ሀገራችንን ማቆም አስፈላጊ ነው። እንመካከር፣ ሀሳቦቻችንን በመመካከር እንፍታ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከመጀመሪያው ጀምሮ ተባባሪ ናቸው ካላቸው ውስጥ ዋነኛው የሲቪክ ማህበራት ድርጅቶች ናቸው። ይህም የሆነበት ምክንያት የሲቪክ ማህበራት ጎሳ፣ ዘር፣ ሃይማኖት፣ እድሜ ሳይለዩ ሁሉም ጋር ተደራሽ በመሆናቸው ነው። የችግሮቻችን ምክንያቶች በመለየት ለመፍትሄዎቻቸው ሰርቶ መጨረሻ ላይ በኢንስቲትዩሽን ወይም ደግሞ በተቋማዊ በሆነ መልኩ መፍትሄ እንድናደርግና ለወደፊት ትውልድ የጋራ አስተሳሰብና ብሔራዊ አንድነት እንዲኖረው እመኛለሁ።